ሶስት ቀን ምግብ ባንመገብ ምን እንሆናለን? ምንም አልሆንም ምንም አልሆንም። ባለፈው ወር አብራችሁን ለጾማችሁ ሰዎች በጣም ከልብ የሆነ ምስጋና ከልብ የሆነ አክብሮትና አድናቆት አለኝ። አሁንም በዚህ ወር መጨረሻ ከእንደገና እናደርገዋለን በየወሩ እናደርገዋለን ብለን በስሜት ተነሳስተን ተናግረን ነበረ ባለፈው። አሁንም ግን ለማድረግ ውስጣችን ስላደረ እናንተንም ኢንካሬጅ ለማድረግ ስንል ከእንደገና እናደርገዋለን። በዚህ ወር መጨረሻ የሚቀጥለው ሳምንት ሐሙስ ነው የሚጀምረው። ስለዚህ ፕሌንቲ ታይም እየሰጠኋችሁ ነው። የሚቀጥለው ሳምንት ሐሙስ በፈረንጆች አቆጣጠር ፌብሩዋሪ 26 27 እና 28 የወሩን ሶስቱን የመጨረሻ ቀናቶች ጾመን በሶስተኛው ቀን ጾማችንን እንፈታለን። መጨረሻ እህላችን የምንመገበው ሮብ ፌብሩዋሪ 27 እራታችንን ይሆናል። ከዛ በኋላ ፋስታችንን ብሬክ የምናደርገው ቅዳሜ ማታ ነው ማለት ነው። ይሄንን ከእናንተ ጋር መቀላቀል ፈልጋለሁ። አብሬያችሁ ዲቶክስ ማድረግ ፈልጋለሁ። ፊዚክሊ ነው ዲቶክስ ማድረገው፣ ስፒሪቹዋሊ ነው ዲቶክስ ማድረገው፣ ወይም ደግሞ በቃ ራሴን ቻሌንጅ ማድረግ አለብኝ። ከምግብ አዲክሽን አለኝ። ስፖርቴ መጀመር ፈልጋለሁ። ዋት ኤቨር ዩር ሪዝንስ። ስፒሪቹዋሊ ደግሞ ከኛ ጋር አብራችሁ መጸለይም የምትፈልጉ ሰዎች ያ ነገር አብረን እናደርጋለን። በየማታው ሐሙስ ማታ፣ አርብ ማታ፣ ቅዳሜ ማታ እንጸልያለን፣ አብረን እንገናኛለን። እባካችሁን በባዮ ላይ ባለው ሊንክ ባዮ ላይ ልክ እንደገባችሁ ቦክስ ይከፍትላችኋል። እዛ ውስጥ ቴሌግራም ግሩፕ አለ። እዛ ውስጥ መግባት ትችላላችሁ። ከፈለጋችሁ ሚልካዬን ታግ አደርግላችኋለሁ። የሚልካዬን ባዮ ላይ ሄዳችሁ ገብታችሁ መሳተፍ ትችላላችሁ። እኔ ህይወታችንን የሚቀይር ነገር ህይወቴን እያስተካከለልኝ ያለውን የተለያዩ ሀቢቶች እናንተ ጋር ይዤ እመጣለሁ። ይጠቅማል፣ እኔን እየጠቀመኝ ነው፣ እናንተን ይጠቅማችኋል የምላቸውን ነገሮች አንድ ቀን ብቻ ነው ማድረግ የምችለው፣ 24 ሰዓት ብቻ ነው ማድረግ የምችለው የምትሉም ሰዎች ከኛ ጋር ጆይን አድርጉ። ግድ የለም የምትችሉትን አድርጉ። አብረን እንደግ፣ አብረን እንበረታታ። በጣም እወዳችኋለሁ። መልካም ቀን ይሁንላችሁ። ባይ